ዛሬ የወጣው መረጃ ብዙዎቻችሁ የሃይብሪድ ባለቤቶችን እንድትጸጸቱ እንደሚያደርጋችሁ 1% አልጠራጠርም እየተባለ ነው። እርግጥ ነው ሃይብሪድ ተሽከርካሪዎች በአዲሱ የኢነርጂ ተሽከርካሪ ገበያ ሞቅ ያለ ምርት ሆነዋል። ነገር ግን ካምፓኒዎች አዳዲስ የኢነርጂ ተሽከርካሪዎች በጸጥታ ወይም በዝምታ የነዳጅ ታንክ ውድድር ጀምረዋል እየተባለ ነው። ማብራሪያውን እስከ መጨረሻው ከተከታተላችሁ የነዳጅ ታንክ ውድድር ምን እንደሆነ ይገባቸዋል። በአሁኑ ጊዜ የአንዳንድ የአዳዲስ የኢነርጂ ተሽከርካሪዎች የነዳጅ ማጠራቀሚያዎች ትልቅ የመሆን አዝማሚያ እያሳዩ ነው። ወደ 80 ሊትር ወይም ከ90 ሊትር በላይ የሚጠጉ ትላልቅ የነዳጅ ማጠራቀሚያዎች ብቻ ሳይሆኑ የአንዳንድ ሞዴሎች የነዳጅ ማጠራቀሚያ አቅም ተመሳሳይ ደረጃ ካላቸው የነዳጅ መኪኖች ጋር እኩል ሆኗል። ማለትም የሃይብሪድ መኪኖች የነዳጅ ማጠራቀሚያቸው ከነዳጅ መኪኖች የበለጠና እኩል እየሆነ መጥቷል። አንድ ትልቅ የነዳጅ ማጠራቀሚያ ማለትም ሃይብሪድ ላይ የተገጠመ የነዳጅ ማጠራቀሚያ ረዘም ያለ ሬንጅ እንድትጓዙ ስለሚያደርጋችሁ ምናልባትም መኪናው 2000-1800 ኪሎ ሜትር ይጓዛል ብሎ ለማውራት ይመች ይሆናል። አሁን ላይ ኢአርኢቪ የሚባለው የሃይብሪድ መኪኖች ስታይልም መጥቷል። በዛሁም ላይ ደግሞ ፕለጊን ሃይብሪድ መኪኖች ከ2000 ኪሎ ሜትር በላይ መጓዝ ጀምረዋል። አንዳንድ የኃይል ማመንጫ ተሽከርካሪዎች የነዳጅ ሽታ እየጠነከረ መጥቷል። የኤሌክትሪክ ተሽከርካሪዎች የነዳጅ ማጠራቀሚያ ከነዳጅ ተሽከርካሪዎች የበለጠ ሆኗል። በዚህ ዓመት በየካቲት ወር 2025 BYD ሺን ፕላስ DMI የሚባለው መኪና ተጀመረ እና በአጠቃላይ ጉዞው ሙሉ ለሙሉ እስከ 2000 ኪሎ ሜትር ይጓዛል ተብሎ ተነግሯል። በእውነትም ይጓዛል። እንዲህ አይነቱን ከፍተኛ የሽርሽር ክልል ማለትም ሬንጅ ለመድረስ ይህ የታመቀ መኪና ባለ 65 ሊትር እጅግ በጣም ትልቅ የነዳጅ ማጠራቀሚያ ተገጥሞለታል። በእርግጥ BYD ሺን ፕላስ DMI እጅግ በጣም ትልቅ የነዳጅ ታንክ ከተገጠመለት መኪኖች አንዱ ቢሆንም ብቸኛው ግን አይደለም። ከፍ ያለ የሽርሽር ክልል ማለትም ሬንጅ ለማግኘት ብለው ብዙ አዳዲስ ኢነርጂ የሚጠቀሙ ሃይብሪድ መኪኖች ትላልቅ ታንከሮችን እየገጠሙ ነው። የሸማቾች ሪፖርት እንደሚያሳየው በርካታ ታዋቂ ሞዴሎች በሃይብሪድ መኪኖቻቸው ላይ ትላልቅ የነዳጅ ታንከሮችን እየገጠሙ እንደሆነ ያሳያል። ከሴዳን አንጻር ሲታይ BYD ሺን ፕላስ DMI፣ BYD ሴል 06 DMI፣ BYD ሴል 05 DMI የተሰኙት መኪኖች እስከ 65 ሊትር የነዳጅ ታንከሮች አሏቸው። ይህ አቅም ልክ እንደ ኒሳን እንደ ቮልክስዋገን መኪኖች ያለ የነዳጅ ታንክ ያላቸው ሲሆን እንደውም የበለጠ የነዳጅ ታንክ ተገጥሞላቸዋል። እንዲህ የሚያደርጉበት ትልቁ ምክንያት መኪና 2000-3000 ኪሎ ሜትር በነዳጅና በኤሌክትሪክ ይጓዛል ብሎ ለማውራት ብቻ ነው። መካከለኛ መጠን ካላቸው ከነ ቶዮታ ካምሪ ጋር በጭራሽ የሚነጻጸር አይደለም። እነዚህ ሃይብሪድ መኪኖች ላይ የተገጠመው የነዳጅ ታንክ በጣም ይበልጣል። ሌክዠሪ ከሚባሉት መኪኖች ከነ BMW 3 ሲሪስ እንኳን ጋር ብናነጻጽራቸው በጣም ትልቅ የነዳጅ ታንክ ተገጥሞላቸዋል። ስለዚህ ሲነገር የምንሰማው እነዚህ ሃይብሪድ መኪኖች ነዳጅ ይቆጥባሉ ይባል እንጂ ነዳጅ ግን በጭራሽ የሚቆጥቡ አይደሉም። የነዳጅ ታንካቸውም በጣም ትልቅ ነው። ከBYD ውጪም በጣም ትላልቅ የመኪና ብራንዶች ትላልቅ ታንከር ያላቸው አሉ። ለምሳሌ ጄሊ ጋላክሲ L6 የተባለው ሃይብሪድ መኪና ተለቅ ያለ እስከ 60 ሊትር የሚተልቅ ትልቅ የነዳጅ ታንክ አለው። ቼሪሺንግ 2 ES የተባለው መኪና እስከ 67 ሊትር የሚይዝ የነዳጅ ታንክ አለው። ይህም ከነ ቮልክስዋገን መኪኖች የበለጠ የነዳጅ ታንክ እንዲኖረው አድርጎታል። በተጨማሪም የጄሊ ጋላክሲ ስታር 8 የተባለው መኪና በጣም ትልቅ ታንክ እንደተገጠመለት ይነሳል። የBYD ሃን DMI ሞዴሉም እስከ 50 ሊትር የሚፈጅ ትልቅ ታንክ እንደተገጠመለት ተነግሯል። ስለዚህ እነዚህ መኪኖች ምናልባትም ከ45 ሊትር አንስቶ እስከ 67 ሊትር እና ከዛ በላይ የነዳጅ ታንክ ከተገጠመላቸው ነዳጅ ይቆጥባሉ መባሉ ምኑ ላይ ነው? በተለይ አሁን ላይ በዓለም አቀፍ ደረጃ እየተነሳ ያለው DMI የሆኑ ማለትም ፕለጊን ሃይብሪድ መኪኖች ላይ እየተነሳ ያለው ኮንሰርን ነው። ያም ማለት የባትሪ ካፓሲቲው እስከ 100 ኪሎ ሜትር ከተጓዘ በኋላ 100 ኪሎ ሜትር የሚያስጉዞውን ባትሪ ተሸክሞ የሚጓዘው ፕለጊን ሃይብሪድ በነዳጅ ብቻ ነው። በነዳጅ ሲጓዝ ደግሞ
ትልቅዬ ባትሪ እንደመሸከሙ ሞተር እንደመሸከሙ ከኖርማል መኪኖች የበለጠ የነዳጅ ፍጆታ አለው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ ኦፍሮድ የሆኑ መኪኖችን እንደ ምሳሌነት አንስቼ በተለይም ፕለጊን ሃይብሪድ መኪኖች ምን ያህል የነዳጅ ታንካቸው ትላልቅ እየሆነ እንደመጣ ለማሳየት እሞክራለሁ። ይህንን እንዳትረሱ። አምራቾች ትላልቅ የነዳጅ ታንኮችን እየገጠሙ ያሉት ገዢዎችን ለማጭበርበርና መኪናው ከ2000 ከ3000 በላይ ኪሎ ሜትር እንደሚጓዝ ለማሳየት ነው። ለምሳሌ የBYD ሌፐርድ 8 የነዳጅ ማጠራቀሚያ አቅም 91.5 ሊትር ነው። ይህም ከፎርድ ሙስታንግ 11.5 ሊትር ከፍ ያለና ከመርሴዲስ ቤንዝ G ክላስ 8.5 ሊትር ከፍ ያለ ነው። የግሬት ዎል ሞተርስ መኪና የነዳጅ ማጠራቀሚያ አቅም 85 ሊትር ነው። ይህም ከቶዮታ ፕራዶ 11 ሊትር ከፍ ያለ ነው። የቤክ ኦፍሮድ መኪና ደግሞ የተራዘመ ክልል ወይም EREV የተባለው ታንክ የሚባለው ሞዴላቸው 82 ሊትር ነው። ይህም ከሌክሰስ GX በ14 ሊትር ከፍ ያለ መኪና ነው። ስለዚህ በዚህ ደረጃ ከኖርማል የነዳጅ መኪኖች የበለጠ የነዳጅ ታንክ እየተገጠመላቸው ይገኛል። ከዚህ ጋር ተያይዞ በደንብ ጥሩ ማብራሪያ ከዚህ በፊትም ሰጥቻችሁ ነበረ። ለዛሬ ግን እዚህ ጋር ይበቃል። ጉድ ነው መቼስ BYD ምርቱን ቀነሰ እየተባለ ነው። ትልቁ የቻይና የመኪና ብራንድ ዋጋውን ቀንሶ ብዙ መኪኖችን ለመሸጥ ቢሞክርም የሚገዛው ጠፍቶ ምርቱን በ1/3 ደረጃ መቀነሱን ሮይተርስ ዘግቧል እየተባለ ነው። BYD እስከ 34% ዋጋ ቀንሶ መኪኖቹን ለመሸጥ ቢሞክርም የሚገዛው ጠፍቷል እየተባለ ነው። ሰላም እንደምን አላችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወጋና ልናወራ እዚህ ተገናኝተናል። እኔ ገለልተኛ በሆነ መልኩ ሁል ጊዜ ነፃ መረጃ ለእናንተ የማስተላልፍላችሁ ካር ጆርናሊስት ጎሳ ነኝ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። በቻይና ትልቁ የመኪና አምራች የሆነው BYD ያመረታቸው የBYD ብራንዶች እየበዙ በመምጣታቸው ማለትም ስቶኩ እየጨመረ በመምጣቱ በቻይና ምርቱን እያዘገየ መሆኑ ተነግሯል። BYD የምሽት ፈረቃዎችንም ሰርዟል። ማለትም በቀንና በማታ ነበር የሚሰሩት፣ የማታ ፈረቃውን ሊሰርዝ ችሏል እና አሁን እየሰሩ የሚገኙት በቀን ፈረቃ ነው። በአንዳንድ ማምረቻ ፕላንቶች ላይም 1/3ኛውን የማምረት አቅሙን እንደቀነሰም እየተናገረ ይገኛል። አዳዲስ የተከላቸው ማምረቻዎችም እየዘጋ እንደሆነ ዘገባው ዘግበዋል። ምንድነው እየተፈጠረ ያለው? ከዚህ በፊት